አለይኩም ወራህመቱላሂ ወበረካቱ። ተወዳጅና የተከበራችሁ የምስራቅ አዘነት ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ማህበራዊ ሚዲያ ተከታታዮቻችን የዕለቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ሰይፉ ያለምዳና እኔ አብዲ መሐመድ በጋራ የምናቀርብላችሁ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። የባለድርሻ አካላትን ቅንጅት ማጠናከር በስራ ዕድል ፈጠራ ዘርፍ የተገኙ ውጤቶችን ወደ ላቀ አፈጻጸም ለማሸጋገርና የዕዳ አመላለስና የብድር ስርጭት ተግባራትን ውጤታማ ለማድረግ የላቀ አበርክቶ እንዳለው ተጠቆመ። የምስራቅ አዘነት በርበሬ ወረዳ ስራ ዕድል ፈጠራና ኢንተርፕራይዝ ጽሕፈት ቤት ከወረዳ ኦሞ ባንክ ጋር በመተባበር ያዘጋጀው የስራ ዕድል ፈጠራ ምክር ቤትና ዕዳ አስመላሽ ግብረ ኃይል እቅድ አፈጻጸም የውይይት መድረክ ተካሄደ። በመድረኩም የምስራቅ አዘነት በርበሬ ወረዳ ዋና አስተዳዳሪ የሆኑት አቶ ካይሬ ሀቢብ እንዳሉት የባለድርሻ አካላትን ቅንጅት ማጠናከር በስራ ዕድል ፈጠራ ዘርፍ የተገኙ ውጤቶችን ወደ ላቀ አፈጻጸም ለማሸጋገርና የዕዳ አመላለስና የብድር ስርጭት ተግባራትን ውጤታማ ለማድረግ የላቀ አበርክቶ እንዳለው ጠቁመዋል። ዋና አስተዳደሩ አቶ ካይሬ ሀቢብ አክለውም እንዳነሱት በተለያዩ አጋጣሚዎች የሚገኙ እድሎችንና ጸጋዎችን እንዲሁም መልካም አፈጻጸሞችን ከስራ ዕድል ፈጠራ ተግባር ጋር አስተሳስሮ በመጠቀም እንደ ቁልፍ አጀንዳ እንዲወሰድ አንስተው ይህንንም ሸሪዓ መር በሆነ መንገድ ከወረዳ ኦሞ ባንክ ጋር በጋራ መስራት ያስፈልጋል ብለዋል። ከዕዳ አመላለስ ጋር በተያያዘ ሁሉም ባለድርሻ አካላት ርብርብ ማድረግ እንዳለባቸው የገለጹት ዋና አስተዳደሩ አቶ ካይሬ ዕዳ ያለባቸውም አካላት ፈጥነው በመመለስ ለሌሎች ወጣቶች የስራ ዕድል እንዲፈጥርላቸው የራሳቸውን አስተዋጽኦ ማበርከት እንዳለባቸውም አሳስበዋል። የምስራቅ አዘነት በርበሬ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ዋና ኃላፊና የወረዳ ዋና የመንግስት ተጠሪ የሆኑት አቶ ሙዲን ሙዘሚል በበኩላቸው እንደገለጹት ብልጽግና ፓርቲ ካመጣቸው ትሩፋቶች መካከል ሁሉም ዘርፎች ላይ ተግባራትን በነፃነት መስራት መቻል እንደሆነ አንስተው ይህንንም ምቹ አጋጣሚ ተጠቅሞ ለወጣቶች ልዩ ትኩረት ሰጥቶ ወደ ስራ ማስገባት እንደሚገባ አመላክተዋል። አቶ ሙዲን ሙዘሚል አክለውም እንዳሉት በሁለቱም ተቋማት ያለፉትን 6 ወራት አፈጻጸሞች አጠናክሮ ማስቀጠል እንደሚገባ አንስቶ ቀጣይም በሂደቱ የታዩ ስነቶችን አርሞ ወጣቱንና ማህበረሰቡን የዘርፉ ተጠቃሚ ማድረግ እንደሚገባም ገልጸዋል። አቶ ሙዲን ሙዘሚል በተጨማሪም እንዳነሱት አሁን ላይ በቋሚ የስራ ዕድል ፈጠራ ዘርፍ የተቀናጀ ስራ እንደሚያስፈልግ በማስታወስ በዚህም የስራ አጥ ልየታን ማጥራት፣ ለተለያዩ ወጣቶች ግንዛቤ የመፍጠር ስራዎችን ማጠናከር እንዲሁም ልየታ ስራዎችን ወደ ተግባር በተገቢው መቀየር ይገባልን ብለዋል። በስራ ዕድል ፈጠራ የተለዩ ወጣቶች ዲጂታል በሆነ መልኩ ተመዝግበው ወደ ስራ መግባት እንዳለባቸው የገለጹት አቶ ሙዲን ይህንንም በማድረጉ ረገድ በተሻለ አግባብ ምቹ ሁኔታዎችን የፈጠሩ ፈጥኖ ወደ ተግባር ማስገባት እንደሚያስፈልግም በመድረኩም አንስተዋል። በመድረኩም የኦሞ ባንክ ወራቤ ዲስትሪክት ስራ አስኪያጅ የሆኑት አቶ ሁሴን ጀማል እንዳሉት በኦሞ ባንክ ከወለድ አልባ አገልግሎት ያለውን አሁናዊ አፈጻጸም ለማሳደግና ከኦሞ ጋር ተያይዞ ያሉ ጉድለቶችን ለማረም እንደሚሰሩ ገልጸዋል። አቶ ሁሴን ጀማል አያይዘውም እንዳብራሩት በኦሞ ባንክ ቅርንጫፎችና በሌሎች አጋር ሴክተሮች መካከል ያለው የቅንጅት ጉድለትና የመረጃ ያለመናበብ ክፍተት ልዩ ትኩረት እንደሚሻ አንስተው በተቋማቱ መካከል የተጠናከረ ትስስር በመፍጠር ችግሮችን ለማረምና የተናበበ የመረጃ ፍሰት እንዲኖር በጋራ መስራት ያስፈልጋልም ብለዋል። በመድረኩም ያለፉ ጉድለቶችን ለማረምና ቀጣይም ቅንጅታዊ አሰራሮችን በማጠናከር ችግሮችን ቀርፈው የወጣቱን ተጠቃሚነት ለማረጋገጥ የሚያግዝ እንደሆነም ተመላክተዋል። የውይይቱ መድረክም ላይ የተሻሉ አፈጻጸሞች ይበልጥ ተጠናክረው የሚቀጥሉበትና ጉድለቶች ተለይተው የእርምት አቅጣጫዎች ላይ የጋራ መግባባት የሚፈጥሩበት እንደሆነም ተመላክተዋል። የተወደዳችሁና የተከበራችሁ የምስራቅ አዘነት በርበሬ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ማህበራዊ ሚዲያ ተከታታዮቻችን የዕለቱን ዜና ስናደርስላችሁ ቆየን። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ እናመሰግናለን። ሰላም ደሩ።